ፍቅር እዚህ ብቻሽን ምን ትሰሪያለሽ? እኔማ ብርሃንና ሞታል ብለውኝ እንቅልፍ አልወስድሽ ብሎኝ ነው። ዴቭ ደግሞ ሰው ይጨነቃል አይልም። ስደውለትም አያነሳም። ወይ ተጨነቅሻል በጣም። ምናልባት አልተመቸ ይሆናል። እኔ ለዴቭ እደውልለታለሁ። በቃ እናንተ እንዳትጨናነቁ። ደውልለት። ባክያው ማረፍ ፈልጋለሁ። በእናትህ አንተ ክፍል ሰደኝና እንተኛ። እኔ ስራው ስለመጣሁ በጣም ደክሞኛል። ማረፍ ፈልጋለሁ። ተነሽ ፍቅር፣ አንቺ ክፍል ሂዱና አብራችሁ ደሩ። ማ እኔ ከዚህ ከቀበጥ ጋር ከምተኛ እዚህ ቁጭ ብዬ ባነገ ይሻለኛል። አዎ እዚህ ቁጭ ብለሽ አንቺ። እኔም ካንቺ ጋር ማደር አልፈልግም። አይ እንግዲህ ጭቅጭቅ አልፈልግም። ተነሱና ግቡና ተኙ። ሂጂ ግቢ። ተነሽ። ዴቭ እንዴት ናችሁ? ኤላ ሰላም? እንዴት ነህ ባርኪ? ጠፋክ? ሀሎ እባክህ። ኤላዬ እንዴት ነህ? ዴቭ ሰላም? አደይና ብርሃን የት ሄዱ? እኛም እኮ አሁን ግራ ገብቶን ቁጭ ብለናል። ስነግራችሁ አልሰማም ብላችሁ ያው ምን ብለሽ ተናግረሽ ነበር ፍቅር? ብርሃን ደህና አለችም እንዴ? ታማለች? ብርሃን ደህና ናት። መድኃኒቷን በጊዜ ስላልወሰደች ትንሽ አሟት ነበር። አሁን ግን ደህና ናት። አትጨነቁ እሺ። እና ታዲያ አሁን የት ሄደው ነው? ብርሃን ነበር እኮ ለማየት የመጣ ነው። ምናልባት ሆስፒታል ትሆናለች አይደል እንዴ? ማን ተፈነከተ? ምን ተፈጠረ? ቆይ ምን እንዲፈጠር ፈልጋችሁ ነበር? ሴቶች ለምን አሁን ገብታችሁ ምግብ ነገር አሰሩልን አይመስላችሁ? ማ እኔ? አንቺን አይደለም ሊዱ። ፍቅር አንቺ ምቺ ከሆነ ብሰሪልን ምን ይመስልሻል? እሺ ኤላ፣ ጥሩ ምግብ እሰራላችኋለሁ። አደይ እንደሆነ ስራውን ትተዋለች። አዲስ ሰራተኛ ቀጥራለሁ። ፍቅር ያልተባልሽውን አትቀባጥሪ። አሁን ግቢና የሚሰራው ነገር ሲል ተነሽ። ሊዱ አግዣት። ተነሱ ግቡ። ኤላ ለአዲስ ላረክላት ነገርና ቤትህ እንደ ቤቷ እንድታየው ስለፈቀድክ በጣም አመሰግናለሁ። ብርሃንም እዚህ እንድትቆይ ስላረክ አመሰግናለሁ። ኤላዬ ለመዝናናት መጥተህ ስላስቸገርነ በጣም ይቅርታ። ባርኪ እኔም በማመስገንህ በጣም ነው የደበረኝ። እንዳራከኝ ነው የምቆጥረው። ባርኮቴ እኮ እውነቱን ይላ በጣም ብዙ ነገሮችን አግዘህናል። ደግሞ ሃንግ ስለተሰራ በጣም አዝነናል። ግን 100% ላረጋግጥልህ እችላለሁ። አደይ እንደዚህ አይነት ነገር አታደርግም። ስለምን ሃንግ ነው የምታወሩት? ባርኪ አባቴ ሰጠኝና ብል እኮ ሃንግ ሰርተው ወሰዱብኝ። መቼ? እነማን ናቸው? የት ሰፈር ነው? እታችኛው ሰፈር ነው። ልጁን ፊቱን አይቼዋለሁ። ከአደይ ጋር ቆሞ ሲያወሩም አይቻለሁ። ግን አደይን ብጠይቃትም ልትነግረኝ ፈቃደኛ አይደለችም። አደይ እንዴት ልታውቅ ትችላለች? ይኸውልህ ሌላ በአደይ በጣም እርግጠኛ መሆን ትችላለህ። እሷ ምንም የምታውቀው ነገር የለም። እሱማ ናገርኳት በኋላ ትንሽ ጸጽቶኛል። አደይን ምን አድርጊ ብለን የተናገርካት? በሰዓቱ ከልጁ ጋር ተነጋግራ እንደዛ ያደረገችው እሷ መስላኝ ነበር። ቆይ ልጁ ማን ነው? እናውቀዋለን እንዴ? አዎ እንደውም ባለፈው አደይ የታገተች ጊዜ ይዟት የመጣው ልጅ ደመቀ ነው ዳይመንድ እሱ ነው እንዴ?